ዘይት የለም፣ ሽንኩርት የለም፣ ቲማቲም የለም። አሁን አልቅሳል ወይስ አላለቀስክም? ናፍቆት አስለቅሷል አላስለቀሰም? አፈስሽው ነው አፈስካት ነው የሚባለው? ተፋፈስን። ብዙ የሚወረወር ጦር ነበር። እሱን በቃ መመለስ ለላሳ አልጮ እንዲመጮ የለበትም ግዴታ። ቆይ እሺ እንደዛ አድርገው ያዝሽ። አልጮህ እንግዲህ የኃጢአት ብዛት ነው። እሺ ምዕመናን እንዴት ናችሁ? ክርስትና ዘማችሁ እንዳትጠይ። ሮብ ቲዩብ ነው እንግዲህ ከ2 ዓመት በፊት የተከፈተ በሮብስና በአቤኒ መካከል የተደረጉ ፍትጊያዎች ይሄንን ዩቲዩብ ፖስት እንዳላደረገበት አድርጎናል። የአቤኒ መስነፍ የሮብስን ጉብዝና እንደምንም ለዛሬ አድርሶታል። አዲሱን ዩቲዩብ ቻናል እንግዲህ በሐላል ወይም ደግሞ በግልጽ ከፍቶልናል። ለማንኛውም ዛሬ መተናል እንግዲህ ምራታችን በድጋሚ ወደ ኢትዮጵያ እየመጣች ነው። ወደ ኢትዮጵያ ማይክል ትመጣ ነው ጋይስ። እንደው ስንት ሰብስክራይበር ነው? አሁን 2100 ከ2000 ሰብስክራይበሮች መካከል የማኪ ወዳጆች ካላችሁ ኮሜንት ላይ እንኳን ደህና መጣሽ እያላችሁ ጽፉልኛላችሁ። እንግዲህ ውድ ባለቤቱ እየመጣች ነው። ለኔ ደግሞ በጣም ወዳት እህቴ ነች። ተመልሳ ስለምትመጣ ለምንድን ነው ከኋላ ያለውን እንትን ፖዝ የማታደርገው? ሂድና ዝግ ውስጥ ድምጹን ሁሌሳ 50 ጊዜ አየ ነው አቤኒ ምን ቴዲ ታያለሽ። እሺ እንግዲህ እንደተነጋገርነው ነው። እኔ በጣም ወዳት እህቴ ነች፣ ለሱ ደግሞ በጣም የሚወዳት ምራቱ ነች። ባለቤቱ የ80 ሚስቱ ነች። 160 80 በቀበሌ 80 በቀበሌ 80 በቤተክርስቲያን ቀለቤ 80 በቀበሌ 80 በቤተክርስቲያን አዳይ ደረው ተሰዋል። ሁለቱም ላይ ፈርመናል። ምን እየተሰማ ነው? ምንድነው ማለት ከአንድ አመት የዛሬ አመት ነው አይደል የመጣችሁ? ኤግዛክትሊ የዛሬ አመት በቃ ይሄ አመት በቃ ቀኑ ራሱ ልክ ማማል ሊገባ ሲል ነው የመጣችሁ። ማማል ሊገባ ሲል ሆሳና እሑድ ነው። ልክ እንደዚህ አርብ ሆሳና አብረን ነው ያሳለፍነው። አርብ ነው። ምንድነው የተሰማ? በአመቱ ነው ያገኛት ሚስት። እንግዲህ አይጣልባችሁ የምር ሰው አግብቶ አብሮ መኖር ነው ያለበት። ይሄ ለሁላችሁም እመክራለሁ። አይጣልባችሁ ግን ችለዋል። ችዬዋለሁ በእውነት እንዳሰብከው ነው ጋብቻ? እንዴት አየህ? ጋብቻ ምንድነው? ወይል እንግዲህ የርቀት ሲሆን ደስ የሚለው አስቤዛ የለባችሁ፣ ዘይት የለም፣ ሽንኩርት የለም፣ ቲማቲም የለም። ይሄ እንዳለ ሆኖ ግን ጋብቻ በጣም መልካም ነው። አብሮ መኖር ግን ሞር አሪፍ ነው ብዬ አስባለሁ። ለምን መሰለህ? ብዙ ጊዜ ስታለቅስ በርን ዘግተህ ምናምን ስደውል ሮብዛ አደውልኝ በቃ ምናምን የሚመስሉ ድምጾችን ሰምቻለሁ። እያለቀስክ ነበር? አይ ስለ ህዝቡ፣ ስለ አንተ ኃጢአት ስለምጸልይ ምን መሰለህ አሁን አልቅሳል ወይስ አላለቀስክም? ናፍቆት አስለቅሷል አላስለቀሰም? ናፍቆት አስለቅሶኛል። ናፍቆት ያሰቃል። ሁላችሁም ወንዶች ሚስቶቻችሁ እንደዚህ መውደድ አለባችሁ፣ ማፍቀር አለባችሁ። ለሴት ልጅ ደግሞ ክብር ሊኖራችሁ ይገባል። ማኪ እንዴት አይነት ሰው ነች? እስቲ እናንተ ኢንተርቪው ያደርጋችኋለሁ ለሁለት። ግን አሁን ማኪ እንዴት አይነት ፐርሰናሊቲ ያላት ሰው ነች? ማኪ በጣም የሚገርም ስብዕና ያላት ልጅ ነች። እግዚአብሔር ነው ሚስቴ ስለሆነች አይደለ ማርያም ማለት አሁን ላንተ ሳይሆን ምናልባት ለፎሎወሮች ነው ይሄን ነገር የምናገረው። ለምን መሰለህ? አንተ በደንብ ስለምታውቃት ማለት ነው። ማኪ በጣም ሀምብል ነች። በጣም ግልጽ ሴት ነች። ፊት ለፊት የምትናገር ሴት ነች። በጣም ሰው የምትወድ ሰው ነች። ለሰው ተንኮል የሌለባት የዋህ ሴት ነች። እሷን መግለጽ ትንሽ ይከብዳል እና ህይወቴን ሙሉ እያፈቀርኳት ነው ይሄን ማንነቷን የምገልጽላት። ባልሽ ያፈቅርሻል ያራዳል። አፈስሽው ነው አፈስካት ነው ይባላል። ተፋፈስን። የመተፋፈስ ዘመን ይሁንላችሁ። አይ ሲሪየስ አሁን ምን መሰለህ አሁን ቀልድ ያወዛሉ አቢል አይደለም ሚዲያ ፊት ለፊት ነው ያለው። ይሄ ነገር ይቀመጣል ለወር ቢሉ ይኸውልህ አይ ምን መሰለህ ሰው ሲሰሙት እንደዚህ በሳቅ በጨዋታ መስማት አለባቸው። ባይ ዘ ዌይ እኔ ሽማግሌ ነበርኩኝ። ከሽምግልና በፊት ያው ስትጠባበሱም ሽማግሌ ነው እና በመጀመሪያ የጠየቁኝ ነገር ምን አለው ነበር የተባልኩት። ቲክቶክ አለው 600 ሺህ ነው 700 ሺህ ተከታይ
አለው ያልኳቸውና አምኖ ላንተ ሲሰጡ ምን ተሰማ? አዎ እንግዲህ ምንድነው ቲክቶክ አለው ብቻ ሳይሆን እግዚአብሔር አለው ብለሃል። እሱንማ የመጀመሪያ ላይ እንኳን የተናገርኩት በቃ የሰው ልጅ እግዚአብሔር ካለው ሌላ ምን ያስፈልገዋል? ጋይስ የሚያስፈልግ ነገር አለ ከእግዚአብሔር ውጭ? ሰው እግዚአብሔርን ከያዘ ሌላው ሁሉም ምን ሆነ ነው? ዲስታንስን እንዴት ትገልጻለህ? አሁን ይሄ የርቀት ፍቅርን እንዴት ትገልጸዋለህ? ማለት አይከብድም ወይ? አሁን በተለይ በሪሌሽን ሊሆን ይችላል ተጋብተህ ደግሞ በዚህ ልክ ለአንድ ዓመት ያክል ለአንድ ዓመት ተለያይተህ ገና የጨጉላ ጊዜን ሳትጠግብ ያ ኑሮ ነው፣ እንጀራ ነው፣ ህይወት ነው፣ የተሻለ ነገር ፍለጋ ነው። ያሙ ነገር እንዴት ትገልጸዋለህ? ዲስታንስ በጣም ከባድ ነው የምር ናፍቆቱ አለ። በዛ ላይ ደግሞ አሁን በተለይ ሰው ከትዳር በኋላ ተለያይቶ መኖር የለበትም ብዬ አስባለሁ። በጣም ብዙ ፈተናዎች አሉ። እግዚአብሔር ነው የምልህ እንደዚህ ለሰው በግልጽ የማይነገሩ በጣም ብዙ ፈተናዎች ከትዳር በፊት አይቼው የማላውቀው ፈተና ካገቡ በኋላ በጣም ተፈትኛለሁ ብዬ አስባለሁ። እና እሱን ለመግዛት በጣም በቃ ትግል ነው፣ በጣም ብዙ ትግል። የት ነበርኩኝ ማለት ድብድብ መሰለህ እንዴ? ውስጣዊ ትግል ነው። ውስጣዊ ትግል በቃ ማለት ብዙ አይነት ነገሮች ይመጣሉ ወደ ህይወት እና ትዳር በጣም ያው ፈተና አለው። እኛ ደግሞ የተጋባንበት ትንሽ ከበድ ስለሚል ቅዱስ ቁርባንም ስለሆነ ሰይጣን ፈተናውን ሪስፖንሲቢሊቲም አለው፣ ኃላፊነቱም ከባድ ነው። ብዙ የሚወረወር ጦር ነበር። እሱን በቃ መመለስ ከሰዎች የሚሰነዝሩባችሁን አንዳንድ የሚሰራባችኋል ትችት እናንተም ታላግጣላችሁ እዚህ ጀማ ላይ እንዴት ነው ማለት? አሁን እዛ ሚዲያ ላይ የምትመልሱበት ወይ አለ። እኔ ያው ማቃችሁ የኔ ሰዎች ናችሁ፣ ግን ለሚዲያው ላይም ስናወራ እነዚህን ይሄ ሰዎች በቅናት እንበለው በምን እንበለው ብዙ ጊዜ ትችት ይመጣል እናንተ ጋር። ምንድነው የሚታይ ቀለም ላይ ትኩረት ይባላል። ትታያላችሁ። እንዴት ታያለህ? የምር አሁን ከኛ እንደዚህ የሚጠቅም ነገር ኖሮ ምናምን ሳይሆን ምናልባት ምንድነው አባቶች እንትን ይላሉ፣ ይሄ ፍሬ የበዛበት ዛፍ ነው ድንጋይ የሚወረወርበት ይባላል። ግን እኛ ፍሬ ኖሮን አይደለም ጋይስ፣ ይህንን ተዉትና ፍሬ ኖሮን ሳይሆን ግን በቃ ሰዎች በትዳር አብረው እንዲቆዩ አይፈለግም። በተለይ ሶሻል ሚዲያ ያመጣው ነገር ነው። ግን እግዚአብሔር ምስክሬ ነው 0.5% ህይወታችን ውስጥ ምንም የሚያመጣው ተጽዕኖ የለም። ሰዎች የሚያወሩት ይሄ ለእኛ ጠቅሞናል። በተለይ ደግሞ ማኪ ደግሞ ታውቃታለህ፣ ኬርለስ የራሳቸው ጉዳይ ምናምን ስለምትል እኔ እንደውም አንዳንድ ጊዜ የሆኑ ትችት ሲመጡ ልክ ያልሆንኩት ነገር አለ ምናምን እላለሁ እና ዞር ብዬ ለማየት ነገሮችን ለማስተካከል እሞክራለሁ። ነገር ግን በማንኛችሁም ህይወት ላይ እንደዚህ አይነት ነገሮች ይመጣሉ። በተለይ በቃ ሰው የራሱን ችግር ማየት ሲከብደው ነው የሰው ችግር በቃ ከብዶታል። አንዳንድ ነገሮች እኔ ፈጠራ ናቸው። አሁን ለምሳሌ ማኪ ቀለል አድርጋ ፊት ለፊት ፍልጥ አድርጋ መናገር ትችላለች። አንተ ደግሞ ፐርሰናል እኔ እናንተ እንኳን እኔ ነርቨስ ነኝ በጓደኝነት ውስጥ ሁለት። በነገራችን ላይ እኔና አቤኒ እንግዲህ አብረን በቆየናቸው ሁሉም በሚያውቀው ደረጃ እንግዲህ ቤስት ፍሬንዴ ነው፣ ጓደኛዬ ወንድሜም ነው። አብረን እስካልን ድረስ ለጓደኝነታችን ጥንካሬ ለወንድማማችነታችን ጥንካሬው እኔ በጣም ስሜታዊ ሆናለሁ፣ የሆነ ነርቨስ ነኝ። አቤኒ ግን በጣም ኩል ነው እና ይሄ ማኪ ደግሞ በዛው ልክ እንትን ምንድነው ይሄ ፊት ለፊት ፍርጥ አድርጋ ተናገራለች። አቤኒ ምን አባቱ ብሎ የሚያልፍ አይነት ሰው ነው። በውስጤ ነው የሚይዘው። አሁን ቋጣሪ ነው። በገንዘብም አንድ ሬኮርዲዮ ይሄ ቪዲዮ ካሜራማን ስለሌለ ነው እንዴ ተቋርጦ አለ እስካሁን። እሺ ኧረ ውሃ ነገር ስጡን፣ በብርጭቆ ውሃ ስጡን። ውሃ እየጠጣን ነው። እሺ አየህ ምን ላይ እንደው ሆነ አይታወቅም። እንግዲህ የኔ ሰርግ ነው የሚታየው። ቴንክ ዩ እግዚአብሔር ይባርክሽ። መተናንጣሽ ማግስት ብዙ ጊዜ እኛ ውሃ ብቻ ነው መጠጣት ብዙ ጊዜ በዚህ ነው እንጠጣነት። ለላሳ ስንጠራ ነበር ይኸው። እሺ ዛሬ ነው ውሃ በጣም ማውራት ከባድ ነው እንዴ። ውሃ ነው የምታስብሉት? ያ እግዚአብሔርን
አንተ ቀዝቀዝ ያልክ ሆነ ማኪ ጠንከር ያለች ሰው ነች። ግን ደግሞ የዋነቷ ወደር የለውም። ባይዘው ከአቤኔ ጋር ካነጻጽር ነው በየዋነት ጥንካሬዋ ጋይስ ትዳሯ ላይ ምናምን አይደለም ማለት ይሄ ኃይለኛ አድርጋችሁ እንዳትወስዷት። ደግሞ በጣም አክባሪ ነች። አይ ከሱ ጋር የተገናኘ አይደለም። ባይዘው ፐርሰናሊቲ እንደዚህ ቤት እንደዚህ በሚመጡብን ነገሮች ምላሽ ላይ ነው። እሷ ፊት ለፊት ነው የምትናገረው፣ እኔ በውስጤ ነው የሚይዘውና አንዳንድ ጊዜ የሚመጡ ትችቶች ምናምን ለማየት ልክ ያልሆንኩት ነገር አለ እንዴ ምናምን ለማየት ሞክራለሁ። ነገር ግን ሰው ከምድር ተነስቶ ሊጠላችሁ ይችላል። እኔ በጣም ሰው እንዴት ይጠላል? የት ትገናኛለህ ሲጀምር? አሁን እኮ አንድ ሰው አንተን አውቆ ሊጠላህ ይገባል አይደል? እንደው የሚያስጠላ ነገር እንኳን ካለ ግን አሁን የማያውቅ ሰው የኛ ኮንተንት ያው ስፒሪቹዋል ነው። በሌላ ቤተ እምነት ያሉ ሰዎች ቢጠሉን ምክንያት አላቸው ብዬ አስባለሁ እና የራሳችን ቤተ እምነት ይጠሉናል። ቅናት ነው። በጣም ነው ይጠሉን። በጣም ቅናት ነው። እግዚአብሔር ነው የምላችሁ እና አንዳንድ ጊዜ ይሄ መንፈሳዊ ኮንተንት የሚባለው ነገር ማቆም በጣም ብዙ ጊዜ ወስኛለሁ። ከዚህ ሌላ እኮ ምክንያት አይኖርም። አናውቀውም፣ እንቀጥላለን። ግን በጣም አዳዲስ ነገሮችን እንጨምራለን ኮንተንታችን ላይ። እና ትንሽ ከባድ ነው። አንዳንዴ በማትገመትበት ቦታ ላይም ስለምትገኝ የሆነ ነገር እንጨምራለን። ዋሪቨር አሁን ጥያቄ ልቀጥል እና ይሄ ልጨርስላቸው። ስለዚህ ጋይስ በህይወታችሁ የሚወረወሩ ድንጋዮችን ሁሉ ሰብስቧቸው፣ ቤት ስሩባቸው። ድንጋዩን ቤት ስራበት። እዚህ ጋር ይበስላል። ይሄ ነው። እሺ እንዴት ነው የተገናኛችሁት ከማይ ጋር? ቅጫፍ ደግሞ በጣም ለረጅም ሚዲያ ተናግረናል። ለብዙ ሚዲያ ተናግረናል። ዳይን ያላገው እንዴት ነው የጠበስከት? እግዚአብሔር ነው የሰጠኝ። አንተ አዲስ አበባ፣ እሷ ቆቦ፣ ራያ ቆቦ። ልጅ ልንወልድ ስንል ነው እንዴ የተገናኛችሁት? ያማል ልጅ አባት ልንሆን ነው። እስቲ ገብርኤልን በል እንዴ በሜሴጅ ነው እንዴ ልጅ ልትላል እስቲ ስለ ከኋላችን እንግዲህ ብትመለከቱት ስለ ቪዲዮን ስታዩ ምን ይሰማል? ማርያምን እንደ አዲስ ነው የማየው። አንተ እግዚአብሔርን እኔም እንደ አዲስ ነው እያንዳንዱ እኔ በሰዓቱ ምናልባት ወጪ አለ፣ ወጪውን ስታስቡ ሰርግ እንደዛ አይልም። አሁን ቪዲዮን እንደ አዲስ ነው ሁሌ የማየው፣ ሁሌ አዲስ ነው ለኔ። የሆነ ስሜት ነው የሚሰጠኝ። የኔ ሰርግ ነው እንደዚህ ነው ምናምን እላለሁ እና እግዚአብሔር ግን አልተመቸም። ቅኔው በጣም በግዕዝ ነው ቅኔ የማውቀውና በአማርኛ ደግሞ እንደዚህ ሲሰማ ደስ ይላል በጣም ለካ አንድ ያው ደግሞ በግጥም ይሞገሳል፣ በቅኔ ሰው ይሞገሳል፣ በቅኔ ተች ይደረጋል። ችግርን ታወራለህ፣ ምስጋና ምኑም አለ እንዴ በጣም አሁን እዚህ ጋር እንደምትመለከተው እኔ በጣም ግሬስፉል ነኝ። አይተዋል እንግዲህ ይሄን ዩቲዩብ ቻናል ሰብስክራይብ ያደርጋችሁ ብቻ እንግዲህ ነገ ደግሞ ምራታችን ነገ ጠዋት አዲስ አበባ ትገባለች። እሷንም እንቀበላታለን። ስንቀበላት ደግሞ ያሉትን ነገሮች እናደርሳቸዋለን። አሁንም ሮሃብ ቲዩብን ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ የደውል ምልክቷን እያበራችሁ ጠብቁን። ከዚህ በኋላ እንደዚህ አይነት ብቻ አይደሉም፣ የተለያዩ በቭሎጎችም እንዲሁም ደግሞ የተለያዩ ቪዲዮዎች ይመጣል። ሮባ ዩቲዩብ እንዳያቆሙባችሁ ጋይስ ሁላችሁም አበረታቱት። ሰብስክራይብ አድርጉ፣ ሼር አድርጉ፣ ላይክ ካሜራ ግዙልኝ፣ ዳዳና ማይክ ሀሳብ አስተያየታችሁን ኮሜንት ላይ ጻፉለት። ዝም ብሎ ነው የሚያወራው። ካሜራ ግዙልኝ እውነት ሲሪየስ ይሄው ይቱስን አይ ስዌር ቱ ጋድ ካሜራ ግዙልኝ ሰው የሚባለው የሆነን ሰው አስታወስከኝ። ካሜራ አሁን ሶሪ ንግግር ያው ካሜራ ግዙልን በቃ ይሄን ሚዲያ ለማዛዝ ይሄ ዩቲዩብ ቻናል 50,000 ሰብስክራይብ ሲገባ ካሜራ አዋተን እንገዛለታለን። እኔም ሙካል እና አይጮህም በቃ እንደዚህ አንተ አትወደኝ ማለት ነው እንዴ? ሳክስ ነው ማለት ነው ያውሉ በቃ ቶ እጭ ቻው ቴንክ ዩ ኤቨሪባዲ በገባበት